ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው ኢትዮጵያ ውስጥ የሞት ቅጣት አለ ወይስ የለም? በዓለም አቀፍና በአፍሪካ ያለው ሁኔታስ ምን ይመስላል የሚለው ነው። ኢትዮጵያ ውስጥ የሞት ቅጣት አለ፣ የሞት ፍርድ አለ። ኢትዮጵያ ከዓለም አቀፍ ውስጥ ካሉ ሀገራት መካከል የሞት ቅጣትን ከተቀበሉ ሀገራት መካከል አንዷ ናት። ሀገራችን ኢትዮጵያ የሞት ፍርድን እንደ መጨረሻ የወንጀል ፍርድ አድርጋ ትወስዳለች። ኢትዮጵያ የሞት ፍርድን ተቀብላለች። ነገር ግን የአፍሪካ ሀገራትን ስንመለከት ግማሽ በግማሽ በሚባል መልኩ 26 ሀገራት የሚሆኑት የሞት ቅጣትን ከህጋቸው ላይ ፍቀውታል። የለም ግማሽ የሚሆኑት ግን ኢትዮጵያን ጨምሮ የሞት ፍርድ የሚሞት ቅጣት እንደ መጨረሻው የወንጀል ቅጣት ተደርጎ ይወሰዳል። ኢትዮጵያ ሀገራችንን ጨምሮ በዓለም አቀፍ ደረጃ ሲያልነስ ምን ይመስላል ቢባል አውሮፓ ውስጥ ያሉት ስካንዲኔቪያን ሀገሮች በአብዛኛው ማለት ይቻላል የሞት ቅጣት ፍርዳቸውን አንስተውታል። የለም ነገር ግን ዩናይትድ ስቴትስ ኦፍ አሜሪካን ስንመለከት የሞት ቅጣት አለ፣ ግን ስቴት ባይ ስቴት የሚወሰን ነው። ሌሎች ሀገራት ለምሳሌ የአረብ ሀገራትን ብንመለከት በአብዛኛው በሚባል መልኩ 99 በመቶ በሚባል መልኩ የሞት ቅጣትን የተቀበሉ ሀገራት ናቸው። ኢትዮጵያ ሀገራችን የሞት ቅጣትን እንደ መጨረሻ የወንጀል ቅጣት አድርጋ ትወስዳለች። ይህ ማለት ምንድን ነው? ሞራሊ ከፍተኛ የሆነ ሰቅጣጭ የሆነ ወንጀልን የሰራ አንድ ግለሰብ ወይም ግለሰቦች ካሉ የሞት ቅጣት ይገባቸዋል ብላ ተቀብላለች። ኢትዮጵያ ህጓ ላይ አለ። ነገር ግን ፍርድ ቤቶች ይህንን አጽድቀው የመጨረሻው ፊርማ ይጠብቃል። ለምሳሌ የከፍተኛው ፍርድ ቤት ይህንን ውሳኔ ቢወስን የሞት ቅጣት ይግባኝ ከተባለ አሁንም ይግባኝ ከተባለ የመጨረሻው ሊሆን የሚችለው የፌዴራል ጠቅላይ ፍርድ ቤት ይሆናል። ፌዴራል ጠቅላይ ፍርድ ቤት የመጨረሻው ውሳኔ አሁንም ወስኖ የሞት ቅጣቱ ከተፈረደ አይፈጸምም። የአንድ ሰው ፊርማ ይጠብቃል። ይህም ሄድ ኦፍ ስቴት የኢትዮጵያ ሄድ ኦፍ ስቴት ፕሬዚደንቱ ነው። የኢትዮጵያ ሄድ ኦፍ ገቨርንመንት ፕራይም ሚኒስትሩ ነው። የኢትዮጵያ ሄድ ኦፍ ስቴት ፕሬዚደንቱ ነው ማለት አሁን ከረንትሊ ፕሬዚዳንት ታዬ አጽቀሥላሴ ማለት ነው። እሳቸው ፊርማውን ሲያሰፍሩት ነው የሞት ቅጣቱ የሚፈጸመው እንጂ በጠቅላይ ፍርድ ቤት ውሳኔ በሰባቱ ዳኞች በአምስቱ ዳኞች የመጨረሻ ውሳኔ የሞት ፍርዱ አይፈጸምም። ግዴታ የመጨረሻው የፕሬዚዳንቱ ወይም ደግሞ የኢትዮጵያ ሄድ ኦፍ ስቴት ወይም ፕሬዚደንቱ የእሳቸውን ፊርማ ይጠብቃል። ማንም ሊሆን ይችላል እዛ ላይ ያለው። በነገራችን ላይ ስቴት ኦፍ ሄድ ኦፍ ገቨርንመንቱ አይመለከተውም። እዚህ ሄድ ኦፍ ገቨርንመንቱ ፕራይም ሚኒስትሩ ነው። ግን የሞት ቅጣትን የመጨረሻውን ውሳኔ የሚያጸድቁት ሄድ ኦፍ ስቴት ወይም ደግሞ ፕሬዚደንቱ ከረንት የተቀመጡት ፕሬዚደንት ናቸው። ስለዚህ እሳቸው ካጸደቁት ይፈጸማል ማለት ነው እንጂ በጠቅላይ ፍርድ ቤት ውሳኔ ወይም ደግሞ በከፍተኛ ፍርድ ቤት ውሳኔ በዳኞች የሞት ቅጣት አይፈጸም። የግድ የመጨረሻ ፊርማ የፕሬዚደንቱ ያስፈልጋል። ሆኖም ቀረ ኢትዮጵያ የሞት ፍርድን ተቀብላለች። ካልተቀበሉ የአፍሪካ ሀገራት መካከል ለምሳሌ ሴራሊዮንን መውሰድ እንችላለን፣ ዚምባብዌን መውሰድ እንችላለን። አይቮሪ ኮስት የመሳሰሉ 26 ሀገራት አልተቀበሉትም፣ አውጥተውታል ከሀገራቸው ላይ። ሀገራችንን ኢትዮጵያን ጨምሮ ሌሎች 26 ሀገራት ግብፅን፣ ደቡብ አፍሪካን፣ ኢትዮጵያን፣ ሌሎች ኬንያ የመሳሰሉ ሀገራት እስቲል አሁንም ህጋቸው ውስጥ የሞት ፍርድ አለ። ዛሬ ያዘጋጀውላችሁ ይህንን ይመስላል። በቀጣይ ዝግጅት እንገናኛለን። አመሰግናለሁ።